እነሆ መቆያ በመቆያችን እናቆያችሁ። ሰይፈኛው ጋዜጠኛ። ከአንድ ወር በፊት ጋዜጠኞች ስለ ጋዜጠኛው ሞት ነገሩን። በጋዜጠኛነት ሙያው ሀገር ያወቀው፣ ሙያውን ያስከበረ፣ በሙያውም የተጠቀመው እንግሊዛዊው ዴቪድ ፍሮስት በ74 ዓመቱ አረፈ ብለው ነገሩን። አብዛኛዎቹ ታላላቅ የተባሉ መገናኛ ብዙሃን ሞቱን የመጀመሪያ ዜናቸው አድርገውታል። በእነዚያ መሰል መገናኛ ብዙሃን የመጀመሪያው ዜና መሆን በራሱ የሚናገረው ምስክርነት አለው። ጋዜጠኛ ዴቪድ ፍሮስት ከፍ ብሎ የሚታይ ታዋቂ ጋዜጠኛ ነበር። Thank you very much indeed. Hello, good evening and welcome. Hello, good evening and welcome. Hello, good evening and welcome. Someone once said. በዘመናቸው የጋዜጠኝነት ሙያቸውን ለማስከበርና እነርሱም እንዲከበሩበት የየሀገራቸው መንግስታዊ ሥርዓት ወሳኝ መሆኑ አይጠረጠርም። የፈለጉትን ተናግረውና ጠይቀው ለመወዳደር ሥርዓቱ በሚፈቅድላቸው ሀገር የሚሰሩ ጋዜጠኞች ሁሉም ታዋቂ ይሆናሉ ማለት ግን አይደለም። እንደ ዴቪድ ፍሮስት ያሉ ግን የተፈጠረላቸውን ምቹ ሥርዓት ምርኩዝ አድርገው የራሳቸውን ችሎታና ብርታት አክለውበት እንደ ጥጥ ፍሬ ተፈልቅቀውና ልቀው ይወጣሉ። እንግሊዛዊው ጋዜጠኛ ፍሮስት በጥረቱ በተለይም በቃለ መጠይቅ ዝግጅቱ ግሩም የግሩም ግሩም ተብሎ ለመወደስ የቻለ ነበር። ዴቪድ ፍሮስት ንግግር ለማድረግ በሚሄድበት የንግሥት ኤልሳቤጥ መርከብ ላይ በድንገታዊ ልብ ህመም ሲሞት 74 ዓመቱ ነበር። ከዚሁ ዕድሜው ውስጥ 61ን ያሳለፈው በጋዜጠኝነት ብቻ ነው። በ1950ዎቹ አጋማሽ በቴሌቪዥን ምጸታዊ ቀልዶቹን ከማቅረብ ጀምሮ በዘጋቢነትና በቃለ መጠይቅ ሥራዎቹ ፕሮግራም በማቅረብ ዜናዎችን በማዘጋጀት እየተረማመደ 60 ዓመታትን አሳለፈ። ከነዚሁም ጋር ጸሐፊነትንም ኮሜዲያንነትንም አክሎበታል። In order that there may be no doubt which is the bottom for storage purposes, it will be seen that the bottom of each head has been labelled with the word top. ዴቪድ ፍሮስት በጋዜጠኝነት ዘመኑ 10,000 የሚሆኑ የፖለቲካ ሰዎችን፣ የሃይማኖት አባቶችን፣ ባለሙያዎችን አነጋግሮ ለቴሌቪዥን ስርጭት አብቅቷል። እስከ ዛሬ ማንም ጋዜጠኛ አድርጎት የማያውቀውን ከ1956 ዓመተ ምህረት ጀምሮ የነበሩ 8 የእንግሊዝ ጠቅላይ ሚኒስትሮችን ለማነጋገር በቅቷል። Prime Minister, thank you very much indeed. አሁንም ጠቅላይ ሚኒስትር ዴቪድ ካሜሩንን ለማነጋገር ቀጠሮ ነበረው። ከፕሬዝዳንት ኒክሰን ጀምሮ የነበሩትን 7 የአሜሪካ ፕሬዝዳንቶች ከኦባማ በስተቀር ቃለ መጠይቅ አድርጎላቸው ለአድማጮቹ አስተላልፏል። እነ ኮሎኔል ጋዳፊን፣ እነ ቤናዚር ቡቶን፣ እነ ኔልሰን ማንዴላን፣ እነ ሚሃኤል ጎርባቾቭን ጨምሮ አብዛኞቹን የዓለም መሪዎች ጠይቋቸዋል። የኢራኑን ሻህ በተቃዋሚዎቻቸው ከስልጣን ተባረው በተሰደዱበት ሀገር ሄዶ የመጨረሻቸውን ቃለ መጠይቅ ለማድረግ እድል ያገኘው ዴቪድ ፍሮስት ብቻ ነው። That was when I asked him a question in the current headlines, what his reaction was to the proposal for some form of UN tribunal to judge him. I asked him for his reaction. Well, my reaction would be that when they are absolutely important to do something against a country, then they could obviously turn upon defenseless individuals. እነዚህን የመሳሰሉ ረጅም ጊዜ ልምድ ያደመቃቸውን ሥራዎቹን የሚያውቁት የሀገሩ የእንግሊዝ ጠቅላይ ሚኒስትር ዴቪድ ካሜሩን መሞቱን ሲሰሙ የሚያሞግስ ንግግር አድርገው አክብረውታል። ዴቪድ አሉ ጠቅላይ ሚኒስትር ዴቪድ ካሜሩን፣ ዴቪድ የተስተካከለ ዕውቀትና ችሎታ ያለው ልዩ ሰው ነበረ። በፖለቲካና በቴሌቪዥን የነበረው ማስተዋጽኦ ታላቅ ነበር። ለኔ ደግሞ የልብ ወዳጅና የምጠነቀቀው ጋዜጠኛ ነበር ብለውታል። ዴቪድ ፓራዳይን ፍሮስት ጋዜጠኛ ብቻ ሳይሆን ኮሜዲያንም ደራሲም ነው። በእንግሊዝ ተወልዶ በካምብሪጅ ዩኒቨርሲቲ በእንግሊዘኛ ቋንቋ ተመርቆ
በቢቢሲ የጋዜጠኝነት ሥራውን ሀ ብሎ ጀመረ። በምጽታዊ ፕሮግራም ዝግጅቱ በቴሌቪዥን በማቅረብ የመጀመሪያው ሥራው ነው። ለቢቢሲ የእሁድ ጧት ቃለ መጠይቅ ፕሮግራም አዘጋጅና አቅራቢም ሆኖ ለዓመታት ሰርቷል። ዕድሜው 60ዎቹን ካለፈም በኋላ በአልጀዚራ ቴሌቪዥን ፍሮስት ኦቨር ዘ ወርልድ የተሰኘውን ፕሮግራም ለ6 ዓመታት አሰራጭቷል። ያለፈውን 1 ዓመትም በዚያው በአልጀዚራ የቴሌቪዥን ጣቢያ ፍሮስት ኢንተርቪው የተሰኘ ፕሮግራሙን ማዘጋጀቱን ሳያቋርጥ ወደማይቀርበት መንገድ አዘገመ። Hello, welcome to Frost Over the World. ጋዜጠኛ ዴቪድ ፍሮስት ምንም እንኳ ለታዋቂነት የሚያበቁት ሥራዎች የበረከቱ ቢሆኑም በ1970 ዓመተ ምህረት ከቀድሞ የአሜሪካ ፕሬዝዳንት ሪቻርድ ኒክሰን ጋር ያደረገው ቃለ መጠይቅ ስሙንና ዕውቅናውን በማያነቃንቅ የብረት ምሰሶ ተክሎለታል። ሪቻርድ ኒክሰን በዋተርጌት ቅሌት ምክንያት ከፕሬዝዳንትነታቸው ከለቀቁ በኋላ ለ2 ዓመታት ተኩል ያህል ራሳቸውን ከምንም አግልለው የምናኔ ያህል ተነጥለው ይኖሩ ነበር። ከማንም ጋዜጠኛ ጋር እንዳይነጋገሩ በራቸውን ቀርቅረው ያሉበት እስኪረሳ ድረስ ማንንም ለማግኘት ሳይፈቅዱ ሰነበቱ። ከ2 ዓመታት ተኩል መገለል በኋላ ካሉበት ሄዶና አግባብቶ ቃለ መጠይቅ ለማድረግ የቻለው ዴቪድ ፍሮስት ብቻ ነው። ፍሮስት ከስልጣን ከወረዱ በኋላ ቃለ መጠይቅ ለማድረግ የመጀመሪያ በመሆኑ አይደለም የተደነቀውስ በቃለ መጠይቁ ወቅት ለእርሱ ብቻ በሆነ ያጠያየቅ ስልት አዳዲስ መረጃዎችንና መልእክቶችን ከተደበቁበት አውጥቶ አደባባይ ላይ ለመግለጽ በመቻሉ ነው። ከፕሬዝዳንት ኒክሰን ጋር ያደረገው ቃለ መጠይቅ በአሜሪካና በእንግሊዝ ብቻ ሳይሆን በመላው ዓለም የሚኖሩ 45 ሚሊዮን የሚሆኑ ተመልካቾች ስለተከታተሉት የዴቪድ ፍሮስት ዝናና ገቢም እጅግ ተመንድጓል። ከዚያ በፊት የዚያን ያህል ቁጥር ያለው የቴሌቪዥን ተመልካች ታይቶ አይታወቅም ይባላል። Good morning, America, indeed. I'm David Frost with Joan London. Yeah, David Hartman is off today. And though he sat in our studio, it was that other moment, in that chair across from Richard Nixon, that he'll be most remembered for around the world. ኒክሰንን ለማነጋገር የተደላደለ መንገድ አልነበረም። ለቀድሞው ፕሬዝዳንት ኒክሰን የሚያቀርበው ጥያቄ የት ተወለድክ? ምን ደስ ይልሃል? የፕሬዝዳንትነት ጊዜህን እንዴት ታስታውሰዋለህ? የሚሉ ችኮ ጥያቄዎች አይነቶች እንደማይሆኑ ስለሚታወቅ የተጠያቂውን ፈቃድ በቀላሉ ማግኘት እጅግ አስቸጋሪ ነበር። ፍሮስት ኒክሰንን አግባብቶ ፈቃዳቸውን ሲያገኝ $600,000 እንዲከፍላቸው ጠየቁት። እጅ በእጅ ከሚከፍላቸው $600,000 በተጨማሪ ከትርፉ ላይ 10% ድርሻ እንዲኖራቸውም ተስማምቷል። ከኒክሰን ይሁንታውን ሲያገኝ ገንዘቡን ከፍሎ የሚያስተላልፍለት የቴሌቪዥን ጣቢያ ለማግኘት ብዙ ማሰነ። ግን የሰራባቸው የቴሌቪዥን ጣቢያዎች ጭምር ይሄማ የቼክ ጋዜጠኝነት ወይም ለገንዘብ ሲባል የተሰራ ስለሆነ ሙያውን ያንጠራጥሳል ብለው ጀርባቸውን ሰጡት። ግን እንደ ፍሮስት ያሉ ታላላቅ ጋዜጠኞች በስም ብቻ ሳይሆን በገቢም ኪሳቸው የሞላ እንዲያሳልፍልኝ ብለው ማንንም ደጅ የማይጠኑ ናቸውና $600,000 ከራሱ ገንዘብ ከፍሎ ቃለ መጠይቁን አደረገ። ቃለ መጠይቁን ከማድረጉ በፊት በምን ላይ መመርኮዝ እንዳለበት ከካሜራ ባለሙያዎቹና ከረዳቶቹ ጋር በጥናት የተደገፈ ምክክር አደረገ። ኒክሰን ላይመልሷቸው ወይም ሊሸሿቸው ይችላሉ የተባሉትን ጥያቄዎች በምን መንገድ ማንሳት እንደሚሻልም በጥንቃቄ ተወያዩበት። ቃለ መጠይቁ ለ4 ሳምንታት በኒክሰን መኖሪያ ቤት ተከናወነ። 29 ሰዓታት የፈጀ ቃለ መጠይቅም ተደረገላቸው። ዴቪድ ፍሮስት ቃለ መጠይቅ አደረገ ማለት ደግሞ እብብት ውስጥ የተደበቀውን በርብሮ የሚጠይቅ እንጂ የነገሩትን ተቀብሎ የሚሄድ አይደለም። ስለዚህ ብዙዎች ይፈሩታል። የፍሮስት ያጠያየቅ ዘዴ የራሱን መንገድ የተከተለ ነው። የተነሳበትን መሰረት ሳይለቅ እንዳስፈላጊነቱ በጨዋታ እያዋዛ ወይም ፍርጥም ብሎ ብያኔውን እየሰጠ ይጠይቃል። ኒክሰን በዋተርጌቱ ቅሌት ተጠያቂ መሆናቸውን ቢያምኑም መነሻዬ ወንጀል ለመፈጸም አይደለም፣ ወንጀለኛም ተብዬ ልጠራ አይገባም የሚል የጠጠረ አቋም ነበራቸው። ፍሮስት ግን ተከራክሯቸዋል። ባንክ ለመዝረፍ ሞክሬ ባይሳካልኝ ወንጀለኛ ከመባል ልድን እንዴት እችላለሁ ሲል ፍሮስት ተጋተራቸው። እነዚህን መሰል ያገረሩ የኒክሰንን አቋሞችን በጥያቄው እየበረበረና እያፋለሰ ጥፋታቸውን እንዲናዘዙ አድርጓቸዋል።
ለጥፋትህ በቂ አቀራረብ አልነበረህም፣ ጥፋተኛ መሆንህን ከምትናገረው በላይ መሆኑን አልተገነዘብህም እያለ ፈትሮ የያዛቸው ኒክሰን በመጨረሻ እሺ አንተ ምን በል ትለኛለህ ብለው ራሱን ሐሳብ እስከ መጠየቅ ደረሱ። One is, there was probably more than mistakes. There was wrongdoing. Secondly, አንደኛው ስተት ከምትለው በላይ ጥፋት መስራትህን መቀበል። ሁለተኛው ፕሬዝዳንትነቴን ለማይረባ ነገር ተጠቅሜበታለሁ ብሎ ማመን። ሶስተኛው ለ2 ዓመታት ተኩል ያህል የተፈጸመውን ስተት ባለመናገር ይቅርታ ጠይቃለሁ ማለት። ይህ ለማንኛውም ሰው በተለይ ለአንተ አስቸጋሪ እንደሚሆን አምናለሁ። ነገር ግን ተናግረኸው ቀሪው ዕድሜህን በሰላም ብትኖር ይሻላል ብዬ አስባለሁ። and I think unless you say it, you're going to be haunted for the rest of your life. ኒክሰን ተስማሙ። በተሰበረ ልብ ያለምንም ማቅማማት ፍሮስት ያላቸውን ተቀብለው እስከ ዛሬ ድረስ የሚጠቀስላቸውን ይቅርታ አቀረቡ። I'm sorry. I let down my friends. I let down the country. I let down our system of government and the dreams of all those young people that, most of all, I let the American people down. And I have to carry that burden with me for the rest of my life. አዝናለሁ። ጓደኞቼን አዋርጃለሁ። ሀገሪቱን አዋርጃለሁ። የመንግስታችንን ሥርዓትና መልካም ሕልም ያላቸውን ወጣቶች አዋርጃለሁ። ከሁሉም በላይ የአሜሪካን ሕዝብ አዋርጃለሁ። የዚህንም ከባድ ሸክም እስከ ሕይወቴ ፍጻሜ ተሸክሜ እኖራለሁ። የፖለቲካ ሕይወቴም አብቅቶለታል። የኒክሰን ኢንተርቪው የአሜሪካ ፖለቲከኞችን ሁሉ ያነቃቃ፣ ህዝቡም ለኒክሰን ልቡን እንዲያለሰልስ ያደረገ ነበር። ያልተገለጸ መረጃዎችም ይፋ የሆኑበት ነበርና ተፈላጊነቱ ከፍ ያለ ቃለ መጠይቅ ሆነ። ያን ጊዜ የጉርሻ ጋዜጠኝነት ነው እያሉ ዞርበል ያሉት ተካሻቸውን የሰጡት የቴሌቪዥን ጣቢያዎች ሁሉ እንዲሸጥላቸው ጉልበቱ ስር ተነጠፉለት። ቀደም ብዬ እንደነገርኳችሁ የኒክሰንን ቃለ መጠይቅ 45 ሚሊዮን የዓለም ህዝብ ተከታትሎታል። ፍሮስትም የልፋቱን ዋጋ አፍሶበታል። በቃለ መጠይቁ ስላገኘው ገቢ በተደጋጋሚ ቢጠየቅም ፍሮስት ለመነጋገር ፈቃደኛ አልሆነም። እንዳልናገር በገደብ ተይዣለሁ እያለ እምቢ ብሏል። Well, I'm action, as they say. As of the action, as they say. Well, I'm really forbidden by my pledge to talk about. ግን ከመጀመሪያው ሽያጭ ብቻ 3 ሚሊዮን የአሜሪካን ዶላር ትርፍ አግኝቷል ተብሎ ተጽፎለታል። ነፃ የሙያ ውድድር ባለበት ዓለም እንደ ፍሮስት ያሉ ባለሙያዎች በጥረታቸው እየተመዘዙ እንደሚወጡ ይህ በጥቂቱም ቢሆን ሊያሳይ ይችል ይሆናል። የፖለቲካ ሰዎች ፍሮስትን የሚጠነቀቁት ጋዜጠኛ ይሉታል። የሚጠይቃቸውንና የደበቁትን አውጥቶ ለማጋለጥ የሚያቀርባቸው ጥያቄዎች ልዩና የሚያስደንቁ መሆናቸውን ለመግለጽ ነው። ሰይፈኛው ጋዜጠኛም ይሉታል። መቼም በእርሱ መጠየቅ የሚያስደስት ነው አሉ ቶኒ ብሌር መሞቱን ሲሰሙ። ግን በማግስቱ ከመልሱ የሚተነትናቸው በርካታ ታሪኮች እንደሚኖሩም መጠበቅ አለባቸው። ፍሮስት ለመንግስት ኃላፊዎች የሚያቀርባቸው ጥያቄዎች ከበፊቱ እየተጎተቱ ካሁኑ አቋም ጋር እየተወራረሱ የሚቀርቡ በመሆናቸው አዲስ ሐሳብ አምጥቶ ጥያቄውን አድበስብሰው ለማለፍ ያስቸግራቸዋል። እስኪ የፍሮስትን ያጠያየቅ ዘዴዎች ያስዋዩአችሁ ወይም ያስታውሷችሁ እንደሆነ እጅግ በጣም ጥቂቶቹን ለምልክት ያህል ልጥቀስላችሁ። The show also dared challenge the establishment like never before, aimed with a potent mix of humour, irreverence and some ferocious debate. አንድ ጊዜ የፕሬዝዳንት ኒክሰን የውጭ ጉዳይ ሚኒስትር የነበሩት ሄንሪ ኪሲንጀርን በ1971 ዓ.ም አሜሪካ በሚስጥር ካምቦዲያን በአውሮፕላን ስለመደብደቧ ጠይቋቸው ነበር። ጥያቄው የቀረበው ድርጊቱ ከተፈጸመ 10 ዓመታት በኋላ ነው። ነገሩ እውነት ሆኖ ሳለ
ፕሬዝዳንት ኒክሰን ካምቦዲያን አልደበደብንም ብለው መግለጫ ለምንድን ነው የሰጡት ሲል ጠየቃቸው። ኪሲንጀር ጥያቄው በኒክሰን ብቻ የሚያቆም መስሏቸው እርግጥ ነው ፕሬዝዳንት ኒክሰን ትንሽ ያጋነውታል ይሉታል። እንዲያማ ከሆነ አንተስ ኒክሰን መግለጫ ከሰጠ ከ30 ደቂቃ በኋላ በሰጠው ጋዜጣዊ መግለጫ ለምን ካምቦዲያን አልደበደብንም አልክ ሲል የ10 ዓመቱን መግለጫቸውን አስታውሶ ጠየቃቸው። ኪሲንጀር የሚያመልጡበት መንገድ አልነበረም። ያ በርግጥ ስህተት ነበር ብለው አመኑለት። ፍሮስት የሶቪየት ህብረት ፕሬዝዳንት የነበሩትን ሚሃኤል ጎርባቾቭን ሲጠይቅ ከእንግሊዟ ጠቅላይ ሚኒስትር ማርጋሪት ታቸር ጋር ያላቸውን ግንኙነትና አተያይ አነሳባቸው። ብልህ መሪና ዋና የፖለቲካ ኃይል ነች ብዬ አስባለሁ። በርግጥ ሁሉንም አመለካከቷን አልጋራም አሉት። ፍሮስት በዚህ አላቆመም። ለመሆኑ በባህሪ እንመሳሰላለን ብለህ ታስባለህ ሲል ጠየቃቸው። ከጥቂት ቆይታ በኋላ ጎርባቾቭ ትጋሻቸውን እየሰበቁ እንዲህ አሉት። ይህን እንኳን ለመመለስ አስቸጋሪ ነው። እንደማስበው ይህን ጥያቄ መመለስ ያለብህ አንተ ነህ። ግን የምትመስጥ ሰው መሆኗን ልነግርህ እችላለሁ። Your beauty and your humbleness. I think first of all it's your humbleness and then it's your beauty, isn't it? I mean, because when you look in the mirror in the morning, it must be just a wonderful experience. No, I've been in the ring, David, now for probably 20 years, and I'm as pretty as you, and you are now, so. And slightly fitter. Which round is it going to end? ጠቅላይ ሚኒስትር ቶኒ ብሌርንም ከሌሎች ጥያቄዎቹ መካከል ያላሰቡትን ጥያቄ ደንቅሮ ምን ማለትህ ነው አሰኝቷቸዋል። ለመሆኑ አንተና ጆርጅ ቡሽ አብራችሁ ትጸልያላችሁ ሲል ጠየቃቸው። Do you pray together? Pray together? How do you mean? አብሮ መጸለይ ምን ማለት ነው? Do you say prayers together for peace? You and the president? ለሰላም አብራችሁ ትጸልያላችሁ ወይ? Well, we don't say prayers together, no, but I'm sure he, in his way, hopes for peace, and I hope for peace too. አይ አብረን አንጸልይም፣ ግን እርሱም በራሱ መንገድ እኔም በራሴ መንገድ ሰላም እንዲሰፍን ተስፋ እናደርጋለን። ቢል ክሊንተንስ መቼም ፕሬዝዳንት ቢል ክሊንተንን እንኳንስ እንደ ፍሮስት ላሉ ዝነኛ ጋዜጠኞች ለጀማሪዎቹም ቢሆን መለማመጃ የሆኑት ከሞኒካ ሊዮንስኪ ጋር በነበራቸው የፍቅር ግንኙነት ነው። ለመሆኑ ታፈቅራታለህ አላቸው ፍሮስት ሲጠይቃቸው። የማፍቀር ነገር እንኳን አይደለም፣ ግን በሌላ በኩል በጣም ወዳታለሁ ብለውታል። ፍሮስት በረጅም ዘመን የጋዜጠኝነት አገልግሎቱ ወደ ሙያው ለሚገቡና ላሉትም ትምህርት የሚሰጣቸው መሆኑን ብዙዎች ያምናሉ። እንደርሱ ለመሆን ግን በርካታ ግጥምጥሞች ሳያስፈልጉ አይቀሩም። የፍሮስትን ሥራዎች ለወጣቱ ትውልድ እንዲሰርጽ ሲባልም ከኒክሰን ጋር ያደረገው ቃለ መጠይቅ በፊልም ተሰርቶ ከ4 ዓመታት በፊት ተመርቋል። ማይክል ሺን ዴቪድ ፍሮስትን መስሎ በተጫወተው ፊልም ምርቃት ላይ ፍሮስት ራሱ ተገኝቷል። ፍሮስት ኒክሰን የተሰኘው ፊልም ለኦስካር ሽልማትም ቀርቧል። One of the reasons he wasn't in touch with what people were thinking was that he didn't like going out of his way to meet people because he was awkward with people, and that awkwardness and that clumsiness was one of the things. ባለትዳርና የሶስት ልጅ አባት የሆነው ዴቪድ ፍሮስት ብዙ ሽልማቶች ተሸልሟል። 9 መጽሐፍቶችንም ጽፏል። ካለፈው ወር ወዲህም ቢሆን ፍሮስት ለጀማሪ ጋዜጠኞችም ሆኑ በሙያው ላሉ ጋዜጠኞች መነሻና ራያቸው መሆኑን ይቀጥላል ተብሎ ይታመናል። Thank you very much indeed. Hello, good evening and welcome. Hello, good evening and welcome. Hello, good evening and welcome. Someone once said. Few interviewers had such an impressive guest list, a tribute to Frost's own fame and to his skill. አብራችሁን ስለቆያችሁ እናመሰግናለን።